አላችሁ? አለን በሉ እስቲ። እንዴት ናችሁ? እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ የጨረቃ ፋሚሊ። እግዚአብሔርን የዛሬ ደስታ ደግሞ ሌላ ነው፣ ልዩ ነው። በጣም ነው ደስ የሚለው የዛሬ ቀንና እኔ ትላንትና ያንን ቪዲዮ አይቼ ጭንቀት ነው ያዘኝ። ጭንቀት ታውቃላችሁ። ግን በቃ አላቅም እኮ ሀይሚዬ እኮ ብሩኬን እንደምትወደው እንደምታፈቅረው አውቃለሁ። ግን ለምን እንደጨነቀኝ አላቅም እግዚአብሔርን። እና በጣም ደስ ብሎኛል ዛሬ። እንኳን ደስ አላችሁ ብሩኬና ሀይሚ፣ ኮንግራ ብያለሁ። እንኳን ደስ አላችሁ። እንኳን ለዚህ ቀን፣ ለዚህ ክብር፣ ለዚህ ፍቅር እንኳን ያደረሳችሁ። እናንተ በጣም የምትለዩ ልጆች ናችሁ። በጣም ብዙ ነገር አልፋችሁ ዛሬ እዚህ ቦታ መድረሳችሁ በጣም የምትደነቁ፣ የምትከበሩ፣ ከፍ የምትደረጉ ልጆች ናቸው እና እግዚአብሔር አምላክ ፍቅራችሁን ይባርክላችሁ፣ ይጠብቅላችሁ እና ጅማራቸውን እንደ አማራ ፍጻማቸውን ይመር። ደስ የሚል ህይወት እንደምትኖሩ ተስፋ እናደርጋለን። ደግሞ ትኖራላችሁ። እግዚአብሔር አምላክ ከእናንተ ጋር ስለሆነ፣ ልባችሁ ንጹህ ስለሆነ፣ በጣም መልካም ልጆች ስለሆናችሁ ፈጣሪ ሁሌ ከእናንተ ጋር ነውና ክፉ ሁሌ ከእናንተ በታች ነው የሚሆነው። እመቤቴ ከክፉ ሁሉ ትጠብቃችሁ፣ ክፉን ያሰበላችሁ ከእግራችሁ በታች ታደርግላችሁ። እግዚአብሔር አምላክ የዘላለም ህይወት ያሳመርላችሁ እላለሁ። እኔ አላቅም፣ ምርቃት አላቅም ምን ልበላችሁና በጣም ደስ ብሎኛል። እንኳን ደስ አላችሁ። እንኳን ለዚህ ቀን ለዚህ ሰዓት እንኳን አደረሳችሁ። በጣም ብዙ ዋጋ ከፍላችሁ ነው ዛሬ ይሄንን ቀን ያያችሁትና በቀላሉ ዝም ብሎ አይደለም ሄዳችሁ በዚህ ቦታ የተገኛችሁና እግዚአብሔር ይመስገን ስለ ሁሉም ነገር። በጣም ደስ ብሎኛል። ጨረቃ ፋሚሊ እናንተም እንኳን ደስ አላችሁ። በጣም ለፍታችኋል። በጣም ብዙ ነገር ሆናችኋል። በጣም ተሰድባችኋል፣ ተዘዝቃችኋል። በእናንተም በጣም ብዙ ነገር ይሆናችኋላችሁ ከነዚህ ልጆች ጋርና ለእናንተም እግዚአብሔር አምላክ ብድራችሁን ይክፈልላችሁ። ለሰው ደስታ፣ ለሰው ሳቅ፣ ለሰው ህይወት ብላችሁ በጣም የራሳችሁን ህይወት ትታችሁ የራሳችሁን ኑሮ ትታችሁ ለነዚህ ልጆች ቁጭ ብላችሁ ሙሉ ቀን ስትጮው የምትውሉ በጣም እናቶች አላችሁ። ትልልቅ የሆናችሁ ትዳራችሁን ልጆቻችሁን ትታችሁ የብሩኬና የሀይሚ የራሳችን ልጆች ናቸው ብላችሁ ቁጭ ብላችሁ ስለነሱ ስትጮው የምትውሉ በጣም ብዙ መልካም የሆናችሁ እናቶች አላችሁና እግዚአብሔር አምላክ እናንተን ይባርካችሁ፣ ይጠብቅልን። እናንተም ኖሩልን። እኔ እግዚአብሔር ምን እንደምለው ራሱ አላቅም። ዛሬ በጣም ነው ደስ አለኝና 2 አመት በከንቱ አልቀራም። ልፌታችን፣ ድካማችን ዛሬ ይሄ ውጤት አይተናልና እግዚአብሔር ይመስገን። ፍጻሜውን ያሳምርልን መድኃኔዓለም። እመቤቴ ከክፉ ሁሉ ትጠብቅልን እና በደስታ በፍቅር በአለም ኑሩልን። ተጋብታችሁ ወልዳችሁ ከብዳችሁ አብራችሁ አርጅታችሁ እንደምናያቸው ተስፋ አደርጋለሁ። ስለዚህ መድኃኔዓለም ይጠብቃችሁ ከክፉ ሁሉ። እኔ ሌላ ምንም አልልም። ምቀኛ ይያዝላችሁ እመቤቴ። ሰላም